እኔ ሻለቃ ባሻ ሚፍታ ግዛው እባላለሁ እና የኖርኩት እድሜ በሙሉ መከላከያ ሰራዊት ውስጥ ሳገለግል ነው የኖርኩት። ከመከላከያ በቦርድና በጡረታ ነው የተሰናበትኩት እና ልጄ ታሞብኝ ነው። ልጄ ያው ከጉብሬ ሪፈራል ሆስፒታል ወደ አዲስ አበባ ሄዶ እንዲታይ ተብሎ ሪፈራል ተደረገ። ኢትዮ ጦቢብ ሆስፒታል የልብ ኬዝ እንደሆነ አረጋገጠልኝ። ከኢትዮ ጦቢብ ጣዝማ የሚባል የልብ ሕክምና ማዕከል በዳግም አረጋገጥን። ከዛ አዲስ አበባ ላይ 22 የሚገኘው አዲስ ህይወት ሆስፒታል ህንድ ሄዶ እንዲታከም ተወሰነልኝ። በሕክምና ህንድ ሄዶ ለመታከም ለሕክምና ለሰርጀሪ ብቻ 8000 የአሜሪካን ዶላር ያስፈልጋል አሉኝ። ከአየር ትራንስፖርት ከምናምን ውጪ ያለው ሁኔታ ይሄ ነው። አሁን ያለው ሁኔታ ልጁ አስቸጋሪ ሁኔታ ላይ ነው ያለው እና የኢትዮጵያ ሕዝብ በዚህ ሁሉም ነገር ትብብር እንዲያደርግልኝ እኔ እድሜ ልክ የኢትዮጵያን ሕዝብ ከማገልገል ውጪ ያፈራሁት ምንም አይነት ሀብት የለኝም። ምንም ያስቀመጥኩት ነገር የለም። የኢትዮጵያ ሕዝብ ልጄን እንዲያድንልኝ እማጸነዋለሁ። ያው እንደምታዩት ህፃኑ እጅግ በጣም የሚያሳዝን ነው። ያው በህንድ ሀገር እንዲታከም እዚህ ኢትዮጵያ ውስጥ ያሉ ትላልቅ ሆስፒታሎች ሄዶ ህክምና አግኝቷልና በዛ መሰረት ውጭ ሀገር ሄዶ ካልታከመ ልጁ የመዳን እድሉ አነስተኛ ነው የሚል ነገር ነው ከሆስፒታሎች እንግዲህ ለወላጅ አባት የተነገረውና ስለዚህ ከ2 ሚሊዮን 600 ሺህ ብር በላይ ለሁሉም ወጪ ከመጓጓዣ ጨምሮ ይህን ያህል ብር ያስፈልጋል ተብሏልና ደጋግ ኢትዮጵያ ያቅማችን በመርዳት ይህ የነገ ተስፋ ታዳጊው ህፃን ተሽሎት እቺን ሀገር እንዲጠቅም እንዲረዳ የአባቱን አርአያ እንዲከተል አባቱ ረጅም ጊዜ መከላከያ ሰራዊት ላይ አገልግሎ ዛሬ በምታዩት ልክ ለልጁ አቅም እስከማጣት ደረጃ ደርሷልና ደጋጎች ይህ ባለውለታ አባታችን ልጅ ደግሞ ማሳደግ ወይ ደግሞ ተሽሎት በእግሩ ቆሞ በስርዓት እንዲያድግ የሁላችንም እገዛ ይፈልጋልና ደጋጎች የምንችለው ነገር ያቅማችን በመርዳት እናግዘው የሚል መልእክት አለኝ። የሚሰጡ እጆች በፈጣሪ ዘንድ ትልቅ ቦታ አላቸውና መልካምነት ለራስ ነው። ሁላችንም ያቅማችን ከላይ አካውንቱ አስቀምጥላችኋለሁ። በዛ መሰረት ሁላችንም ያቅማችን እንደግፈው። የዚህ ህፃን ተስፋ በእጃችን ነው ያለውና